ሰላም ጤና ይስጥልኝ እንደምን አላችሁ የትንሱ ቴክ ቤተሰቦች። ዛሬም አሪፍና ይጠቅማችኋል ብዬ ባሰብኩት ቪዲዮ ወደ እናንተ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው እዚህ ጋር ከተዘረዘሩ ሪሲቨሮች መካከል ጎልድ ስታር 7200 ኤችዲ፣ ጎልድ ስታር 75 ኤችዲ፣ ጎልድ ስታር 8600 ኤችዲ፣ ጎልድ ስታር 8080 ኤችዲ፣ ሱፐር ስታር 6565 ኤችዲ ሜጋ፣ ሱፐር ስታር 6464 ኤችዲ ሜጋ፣ ላይፍ ስታር 6060 ኤችዲ ስማርት፣ ላይፍ ስታር 8080 ኤችዲ ስማርት እንዲሁም ደግሞ ላይፍ ስታር 8585 ኤችዲ ፕላስ ሪሲቨሮች ላይ በተለያዩ አጋጣሚዎች ቻናሎች ዲሌት ቢሆንባችሁ እንዲሁም ደግሞ አዲስ ሪሲቨር ገዝታችሁ ቻናል ሰርች ለማድረግ ከፈለጋችሁ ምንም አይነት ተጨማሪ ዲሽ ባለሙያ ሳትጠሩ እንዴት በቀላሉ ራሳችሁ በቤታችሁ ቻናሎቹን ሰርች ማድረግ እንደምትችሉ አሳያችኋለሁ። ምንም የተወሳሰበ ነገር ስለሌለ በቀላሉ ይህ ቪዲዮ እስከመጨረሻው ድረስ በመከታተል በቤታችሁ በሚገኝ ኤችዲ ሪሲቨር ላይ በቀላሉ ቻናሎቹን ሰርች ማድረግ ትችላላችሁ። ቀጥታ ወደ ፕሮሰሱ እናልፋለን። በመጀመሪያ ሪሞታችሁ ላይ ሜኑን ተነካላችሁ። ሜኑን ስነኩ እነዚህን የተለያዩ አማራጮችን ያመጣላችኋል። ኢንስታሌሽን፣ ቻናል ማናጀር፣ ኤክስፓንሽን፣ አባውት ኤስቲቪ፣ ሲስተም ሴቲንግ፣ ኖቫ ቲቪ የሚል ያመጣላችኋል። አሁን እኛ የፈለግነው ቻናሎችን ሰርች ለማድረግ ስለሆነ መጀመሪያ ላይ ኢንስታሌሽን የሚል አለ። ኢንስታሌሽን የሚለው ላይ ኦኬ ትላላችሁ። ኦኬ በምትሉበት ሰዓት ወደ ኢንስታሌሽን ያስገባችኋል። ኢንስታሌሽን ላይ የተለያዩ አማራጮችን ታገኛላችሁ። ከተዘረዘሩት አማራጮች መሃል መጀመሪያ ላይ አንቴና ሴቲንግ የሚል አለ። ቻናል ለመሙላት ስለሆነ አንቴና ሴቲንግ የሚለው ላይ በድጋሚ ኦኬ እንላለን። በቀጥታ ወደ አንቴና ሴቲንግ ያስገባናል። መጀመሪያ ላይ አንቴና ሴቲንግ ውስጥ ሳተላይት የሚል እናገኛለን። ሳተላይት አብዛኞቻችን ያው ኢትዮሳት ስለምንጠቀም ሳተላይት ላይ ኦኬ ብለን ኤንኤስኤስ 12 57 ዲግሪ ኢስት የሚል አለ፣ እሱን እንመርጣለን። በመቀጠል ሶስተኛ ላይ ኤልኤንቢ ፍሪኩዌንሲ የሚል ሴቲንግ አለ። እሱ ምንም ጊዜ መቀየር የለበትም፣ ዩኒቨርሳል ላይ ነው መሆን ያለበት። ዩኒቨርሳል ላይ መሆኑን ቼክ ታደርጋላችሁ። ኤልኤንቢ ፓወርም የሚለው 13 በ18 ላይ ነው መሆን ያለበት። 13 ብቻ ወይም ደግሞ 18 ከሆነ ቻናል ቢያስገባልንም ግማሹን ስለሚያስቀር 13 በ18 ነው መሆን ያለበት። በመቀጠል የኳስና ኢትዮሳት አንድ ላይ የምትጠቀሙ ከሆነ ደግሞ ዲስክ ታይፑን ማስተካከል ትችላላችሁ። ከ1 እስከ 4 ቀያይራችሁ። ኢትዮሳት ብቻ የምትጠቀሙ ከሆነ እሱ ምንም መነካካት አይጠበቅባችሁም። ከዛ ስካን ሞድ የሚል አለ እዚህ ጋር እንደምትመለከቱት ዝቅ ስትሉ፣ እሱንም ደግሞ ኦል ቻናል ላይ ነው መሆን ያለበት። ኤስዲ፣ ኤችዲ፣ ቲቪ ቻናል ምናምን የሚል ከሆነ እሱን ወደ ኦል ቻናል መቀየር ይኖርባችኋል። ከላይ የዘረዘርኳቸውን ሁሉንም ነገር ቼክ ካደረጋችሁ በኋላ መጨረሻ ላይ ስታርት ሰርች የሚል አለ። እሱ ላይ በመሄድ ስታርት ሰርች ታይፑን መልቲሳት ምናምን የሚል ከሆነ ወደ ብላይንድ ሰርች ተቀይሩታላችሁ፣ ወደ ጎን በማድረግ በመቀጠል ብላይንድ ሰርች ላይ ኦኬ ስትሉ እንደዚህ ዱ ዩ ዋንት ቱ ሱፐር ብላይንድ ስካን ብሎ ይጠይቃችኋል። ኖ ከነበረ ወደ ጎን ተቀይሩና የስ ላይ ኦኬ በምትሉበት ሰዓት በቀጥታ ራሱ ብላይንድ ስካን ማድረግ ይጀምራል። የብላይንድ ስካን ጥቅሙ ምንም ፍሪኩዌንሲ መጻፍ ሳይጠበቅባችሁ የተሰራውን ሳተላይት ራሱ ፍሪኩዌንሲውን ስካን አድርጎ በመቀጠል በዛ ፍሪኩዌንሲ የሚገኙ ቻናሎችን በቀላሉ ያስገባላችኋል ማለት ነው። እንደምትመለከቱት የዲሽ የተሰራው ኢትዮሳት ኤንኤስኤስ 12 57 ዲግሪ ኢስት ነው። እሱ ላይ የሚገኙትን ፍሪኩዌንሲዎችን ስካን ካደረገ በኋላ ባገኛቸው ፍሪኩዌንሲ ተጠቅሞ በዛ ሳተላይት የሚገኙትን ቻናሎችን በቀላሉ ያስገባልናል ማለት ነው። እንደምትመለከቱት ፍሪኩዌንሲዎችን አግኝቶልኛል። በመቀጠል ደግሞ በዚህ ፍሪኩዌንሲ የሚገኙ ቻናሎችን ስካን ያደርግልኛል። ቻናሎችን ሰርች አድርጎ ሲጨርስ ድረስ ማንኛውንም የኳስ ሰርቨር ከዚህ በፊት አስሞልታችሁ ኤክስፓየርድ ያደረገባችሁ ወይም ደግሞ አዲስ ለማስሞላት የምትፈልጉ ከሆነ ጂሲክ 24 ስፖርት፣ ቪአይፒ እንዲሁም አፖሎ የተለያዩ አይፒቲቪዎችን በተመጣጣኝና በአሪፍ ዋጋ ከኛ ዘንድ ማስሞላት ወይም ማግኘት ይችላሉ። ለማስሞላት የምትፈልጉ በቀጥታ የስልክ መስመር 0972975486 ቢደውሉ እኛም በቀጥታ ማግኘት ይችላሉ። እንዲሁም በተጨማሪ በዚህ የቴሌግራም ዩዘርኔም እኛን ኢንቦክስ ማናገር ይችላሉ። እንደምትመለከቱት ኢትዮሳት ላይ የሚገኙ ፍሪኩዌንሲዎችን ስካን ካደረገ በኋላ በዛ ፍሪኩዌንሲ የሚገኙ ቻናሎችን ሰርች አድርጎልኝ ቻናሎቹን አስገብቶ ጨርሷል። እንደምትመለከቱት ሁሉም ቻናሎች አሉ። በመቀጠል ከፈለጋችሁ ኦርደር ወይም ቅደም ተከተል አስይዛችሁ
በቀላሉ መጠቀም ትችላላችሁ። ፈጣን የቴክኖሎጂ እንዲሁም የሳተላይት ዲሽ መረጃዎችን ለማግኘት የምትፈልጉ ከሆነ ቴሌግራም ላይ በመሄድ ከላይ ሰርች ማድረጊያው ላይ ትንሱ ዲሽ ብላችሁ ሰርች አድርጋችሁ ፈጣን የሆኑ የሳተላይት መረጃዎችን ማግኘት ትችላላችሁ። እንዲሁም በተጨማሪ የሁሉንም ኤችዲ ሪሲቨር ሶፍትዌር በአንድ ላይ ለማግኘት የምትፈልጉ ከሆነ ቴሌግራም ሰርች ማድረጊያው ላይ ትንሱ ሶፍትዌር ብላችሁ ሰርች አድርጋችሁ የሁሉንም የሪሲቨር ሶፍትዌር በአንድ ላይ ማግኘት ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮአችን ይህንን ይመስላል። በእንደዚህ አይነት አሪፍ ቪዲዮዎች በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ።